ብሔረሰቦችና ህዝቦች ክልል የሲዳማና የሀዲያ ዞን ከፍተኛ ባለስልጣናትን ማገዱን ዛሬ አስታውቋል። ተቃዋሚውን የመላው ኢትዮጵያ አንድነት ድርጅት መኢአድን ጨምሮ 7 የፖለቲካ ፓርቲዎች በኢትዮጵያ ወቅታዊ ሁኔታ ላይ ዛሬ መግለጫ ሰጥተዋል። የአማራ ክልል ምክር ቤት ዛሬ ባካሄደው ስብሰባ ሹመቶችንና የመጪውን ዓመት በጀትም አጽድቋል። እነዚህና ኢትዮጵያ ከቱሪዝም ይበልጥ ተጠቃሚ ልትሆን በምትችልበት መንገድ ላይ ያተኮረ የልምድ ልውውጥ፣ የባልደራስ የአውሮፓ መድረክ አዘጋጆች ነን የሚሉ ኢትዮጵያውያን ወቀሳ፣ እንዲሁም ስለ አዲሱ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን የተሰጡ አስተያየቶች በምሽቱ የዜና መጽሔት ዝግጅታችን ተካተዋል። ሳምንታዊው የባህል መድረክ ዝግጅታችን የፈረንሳይን ከተማ የማርሴይን ባህልና ቱሪዝም ከኢትዮጵያ ጋር ያለውን ትስስር ያስቃኘናል። ለሁሉም አብራችሁን እንድትቆዩ እየጋበዝኩ ስርጭታችን የሚተላለፍባቸውን የሞገድ መስመሮች በቅድሚያ ያስታውሳለሁ። በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ላይ እንደመጣለን። በሳተላይት በድር 4 በ11996 ሜጋ ሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል፣ እንደዚሁም በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA2 ላይ እንገኛለን። ስርጭታችን ከድረገጻችን ወይም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም ይደመጣል። DW አምሃሪክ የፌስቡክ አድራሻችንም ነው። በፌስቡክ ስርጭታችን በቀጥታ ሲተላለፍ ማድመጥ ይቻላል። በኢትዮ FM 107.8 ላይም ስርጭታችን ለአዲስ አበባና አካባቢዋ አድማጮች በቀጥታ ይተላለፋል። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። አዜብ ታቀርብልናለች። የዲደብሊው ዜና ጤና ይስጥልኝ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሐዋሳ ከተማ አስተዳደርን ጨምሮ የሲዳማና የሀዲያ ዞን ከፍተኛ ባለስልጣናትን ከኃላፊነት አገደ። በሙስና ወንጀል የተከሰሱትን የብአዴን ኢህአዴግ ከፍተኛ ባለስልጣናትን ጉዳይ የሚዳኘው ፍርድ ቤት አቃቤ ሕግ በተከሳሾች ላይ ያቀረበውን የሰነድ ማስረጃዎች በአማርኛ ቋንቋ ተርጉሞ እንዲያቀርብ አዘዘ። ይሁንና አቃቤ ሕግ እስካሁን ማስረጃው ባለመተርጎሙ ከዳኞች የተሰጠ ማስጠንቀቂያም ተግሳጽም ግን የለም። በሽብር ለተጠረጠሩና እስር ላይ ላለው ጋዜጠኛ ኤልያስ ገብሩ የዋለው ችሎት ዛሬ ፌዴራል ፖሊስ ቀጠሮ የጠየቀበትን ምክንያት እንዲያቀርብ ትዕዛዝ ሰጠ። ዜናው በዝርዝር። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሐዋሳ ከተማ አስተዳደርን ጨምሮ የሲዳማና የሀዲያ ዞን ከፍተኛ ባለስልጣናትን ከኃላፊነት አገደ። ደኢህዴን ዛሬ ባወጣው መግለጫ እንዳስታወቀው የሐዋሳ ከተማ አስተዳደርና የሲዳማ ዞን አመራሮች የታገዱት ሰሞኑን በሐዋሳ ከተማና በሲዳማ ዞን የገጠር አካባቢዎች በተከሰተው ግጭት የራሳቸው ሚና ነበራቸው በሚል ነው። የሀዲያ ዞን አመራሮች በዞኑ የህዝቡን ሰላምና ደህንነት አደጋ ላይ ከሚጥሉ እንቅስቃሴዎች ጋር በተያያዘ ተመሳሳይ የማገድ እርምጃ መወሰዱን አመልክቷል። ድርጅቱ ከስልጣን አግጃለሁ ያላቸውን የሲዳማና የሀዲያ ዞን ባለስልጣናት የፊት አመራሮች ከማለት ውጪ ቁጥራቸውንም ሆነ ማንነታቸውን አልጠቀሰም። በከፋና በወላይታ ዞኖች የተስተዋሉት ተመሳሳይ ድርጊቶችም የህግ ተጠያቂነትን የሚያስከትሉ ናቸው ሲል ድርጅቱ በመግለጫው ጠቁሟል። የፌዴራል የመጀመሪያ ደረጃ ፍርድ ቤት 8ኛ ፍትሐብሔር ችሎት በሽብር የተጠረጠረው የጋዜጠኛ ኤልያስ ገብሩ የፌዴራል ፖሊስ ቀጠሮ የጠየቀበትን ምክንያት እንዲያቀርብ ትዕዛዝ ሰጠ። የጋዜጠኛ ኤልያስ ጠበቃ አቶ ተማም አባቡልጉ ደንበኛቸው የታሰረው የሽብር ወንጀል የመመርመር ስልጣን በሌለው በአዲስ አበባ ፖሊስ ኮሚሽንና ጸረ ሽብር ግብረ ኃይል በተባለ ህግ በማያውቀው አካል በመሆኑ አሁኑኑ ይለቀቅልኝ ሲሉ አቤትታቸውን አሰምተዋል። የአዲስ አበባ ፖሊስ ኮሚሽን በበኩሉ ጋዜጠኛ ኤልያስ ገብሩ በአደራ እንደተረከበው ከፌዴራል ፖሊስ እንደታሰረና ሆኖም ግን ምርመራ የአዲስ አበባ ፖሊስ ኮሚሽን እያካሄደ እንዳልሆነ ገልጿል። በዕለቱ በችሎቱ ከአዲስ አበባ ፖሊስ ኮሚሽን የተላከ ተብሎ በተነበበው ደብዳቤ
እንደ ተመለከተው ደግሞ ጋዜጠኛ ኤልያስ ገብሩ ከሌሎች 6 ተጠርጣሪዎች ጋር በሁለቱ ጄኔራሎችና በአማራ ክልል በተፈጸመው ግድያዎች መጠርጠሩን በመግለጽ ለእስር እንደበቃ ተነግሯል። ጠበቃው በበኩላቸው የአዲስ አበባ ፖሊስ ኮሚሽን ስልጣን ሳይኖረው ማሰሩ ተገቢ እንዳልሆነ በመጥቀስ ችሎቱ አሁኑኑ ጋዜጠኛ ኤልያስ ገብሩን ነፃ እንዲለቅ ጠይቀዋል። ፍርድ ቤቱ በበኩሉ ፌዴራል ፖሊስ ጋዜጠኛ ኤልያስ ገብሩን አስሮ ለ28 ቀን ቀጠሮ የጠየቀበትን ሁኔታ እንዲያስረዳ ለነገ ተለዋጭ ቀጠሮ በመስጠት የዛሬው ችሎት መጠናቀቁ ታውቋል። በሙስና ወንጀል የተከሰሱትን የአቶ በረከት ስምዖንን የአቶ ታደሰ ካሳንና በአባሪ ተባባሪነት የተጠረጠሩትን የቀድሞ የብአዴን ኢህአዴግ ከፍተኛ ባለስልጣናትን ጉዳይ የሚዳኘው ፍርድ ቤት አቃቤ ሕግ በተከሳሾች ላይ ያቀረበውን የሰነድ ማስረጃዎች በአማርኛ ቋንቋ ተርጉሞ እንዲያቀርብ አዘዘ። ዛሬ ባህር ዳር ያስቻለው የአማራ ክልል ጠቅላይ ፍርድ ቤት እንዳለው አቃቤ ሕግ ካቀረበው ከ1000 ገጽ የሚበልጥ የሰነድ ማስረጃ መካከል አብዛኛው በእንግሊዝኛ ቋንቋ የተጻፈ ነው። የክልሉ የሥራ ቋንቋ አማርኛ በመሆኑ አቃቤ ሕግ ለምስክርነት ያቀረበውን ሰነድ ሙሉ በሙሉ በአማርኛ አስተርጉሞ ለመስከረም 22 2012 እንዲያቀርብ ፍርድ ቤቱ አዟል። ተከሳሾች ደግሞ መስከረም 30 2012 እንዲቀርቡ ወስኗል። ተከሳሾች ግን አቃቤ ሕግ ሰነዶቹን ሳይተረጉም ያቀረበው ሆነ ብሎ ክሱ የሚታይበትን ጊዜ ለማራዘም ነው በማለት ቅሬታቸውን ለፍርድ ቤቱ አሰምተዋል። የባህር ዳር ወኪላችን አለምነው መኮንን እንደጠቀሰው አቃቤ ሕግ ማስረጃዎቹን እስካሁን በነበረው ጊዜ አስተርጉሞ ማቅረብ ይገባው እንደነበር ለችሎቱ አስተያየት ሰጥተዋል። ይሁንና አቃቤ ሕግ እስካሁን ማስረጃው ባለመተርጎሙ ከዳኞች የተሰጠ ማስጠንቀቂያም ተግሳጽም ግን የለም። የኢትዮጵያ ዲያስፖራ ትረስት ፈንድ ማለትም በውጭ የሚኖሩ ኢትዮጵያውያን መዋጮ የመጀመሪያው የእቅድ ጥቆማ ይፋ አደረገ። በውጭ የሚኖሩ ኢትዮጵያውያን የስደት መዋጮ በአንድ ዓመት ካሰባሰበው ከ116 ሚሊዮን ብር በላይ አንገብጋቢ ማህበራዊና ኢኮኖሚያዊ ችግሮችን በዘላቂነት ለሚፈቱ እቅዶች ፈሰስ እንደሚያደርግ መግለጫ ሰጥቷል። መዋጮ የተሰበሰበው በውጭ ሀገራት የሚኖሩ ከ24000 በላይ ኢትዮጵያውያን የተሰበሰበ መሆኑ ተመልክቷል። ኢትዮጵያ ዲያስፖራ ትረስት ፈንድ የቦርድ የበላይ ሰብሳቢ አቶ ኢየሱስ ወርቅ ዛፉ እንዳሉት ውጭ የሚኖረውን ኢትዮጵያዊ አስተዋጽኦ ትርጉም ባለው መልክ ተግባር ላይ ለማድረግ ስራ ጀምረናል። አሁን የዳያስፖራውን አስተዋጽኦ ትርጉም ባለው መንገድ ወደ ተረጂው ሕዝብ ወይንም ደግሞ ሊደገፍ ወደሚገባው ሕዝብ ለማድረስ ዝግጅት ተጀምሯል። ዛሬ እንግዲህ ፕሮጀክቶች እንዲቀርቡ ለመጋበዝ ነው አንዱ ዛሬ ጥሪ የተደረገው። ስለዚህ የመጀመሪያው ምዕራፍ ላይ ነን ማለት ይቻላል። በመዋጮ የሚካፈለው በውጭ የሚኖረው ኢትዮጵያዊ ቁጥር አነስተኛ ነው በመባልን ተከትሎ ኢትዮጵያውያን የተለያየ የፖለቲካ አቋም ቢኖረንም ሀገራችን ኢትዮጵያንና ሕዝብን ከድህነት ለማውጣት መተባበር አለብን ሲሉ በዩናይትድ ስቴትስ አሜሪካ በሚኒሶታ ነዋሪ የሆኑት የምክር ቤቱ አባል ሮበርትሰን ያቲያን ተናግረዋል። ሀገራችን ኢትዮጵያ የኛን እርዳታ በጣም ስለምትፈልግ ህዝባችንም ተቻችለን የተለያዩ ፖለቲካ ውስጥ ብንኖርም ህዝባችንና ንጹህ መጠጣት ያልቻለውን ህዝብ ንጹህ ማስጠጣት፣ ሕክምና ወይም ክሊኒክ መክፈት፣ ትምህርት ቤት እንዲያገኙ ማድረግ ከሁሉም ኢትዮጵያ የሚጠበቅ ነው። የትኛውም ፖለቲካ ውስጥ ብንኖር ሀገራችን መርዳት ማለት ላይክ ራሳችን መርዳት ነው። የሱዳን ወታደራዊ ምክር ቤት የሚመራው የሱዳን አስተዳደር በቅርቡ ከተሞከረው የመንግስት ግልበጣ ጋር እጃቸው አለበት ካላቸውና ከታሰሩት በርካታ ዜጎች መካከል የሱዳን የጦር ዋና አዛዥና የሙስሊም ጽንፈኞች እንደሚገኙበት አሶሺየትድ ፕሬስ ዘገበ። በዘገባው መሰረት በመፈንቅለ መንግስት ሙከራ ተጠርጥረው ከታሰሩት መካከል በስራ ላይና በጡረታ የተገለሉ 16 ከፍተኛ የጦር መኮንኖች ይገኙበታል። የሱዳን የጦር ሰራዊት ይፋ ባደረገው ጋዜጣዊ መግለጫ እንዳመለከተው በቁጥጥር ስር ከዋሉት መካከል የሱዳን ጦር ሰራዊት ጠቅላይ ኢታማዦር ሹም
አብደል ሙታሊብ ባባካር ይገኙበታል። የመንግስት ግልበጣ ሙከራው ምክንያት ደግሞ በሱዳን ወታደራዊው የሽግግር ምክር ቤት የሲቪል አስተዳደር ይመስረት ሲሉ ተቃውሟቸውን ሲገልጹ ከነበሩት ኃይላት ጋር የተፈጸመውን ስምምነት ለማኮላሸት የታሰበ ነው ሲል ይፋ የሆነው መግለጫ አስነብቧል። አብደል ሙታሊብ የሱዳን ጦር ሰራዊት ጠቅላይ ኤታማዦር ሹም ሆነው የተሾሙት ሱዳንን ከ30 ዓመት በላይ የመሩት የቀድሞ የሱዳን ፕሬዝዳንት ኦማር አልበሽር ከስልጣን እንደተወገዱ ነበረ። ሙታሊብ በቁጥጥር ስር የዋሉት ከሱዳን ከፍተኛ ባለስልጣናት ጋር ግብጽን በጎበኙ በሳምንታቸው መሆኑም ታውቋል። አዛውንቱ የቱኒዚያ ፕሬዝዳንት ቤጅ ካድ ኤስቢሲ ከዚህ ዓለም በሞት ተለዩ። 92 ዓመታቸው ነበረ። የቱኒዚያው ፕሬዝዳንት ጽህፈት ቤት ዛሬ እንዳስታወቀው ኤስቢሲ በጠና ታመው በሆስፒታል ከፍተኛ የሕክምና ክትትል ሲደረግላቸው ቆይቷል። አዛውንቱ የቱኒዚያ ፕሬዝዳንትና የናዳ ቱንስ ፓርቲ መስራችና ሊቀመንበር ኤስቢሲ ባለፈው ሚያዝያ ወር በሀገሪቱ በቀጣይ በሚካሄደው ፕሬዝዳንታዊ ምርጫ ላይ በቃኝ አልወዳደርም አልካፈልም ብለው ነበረ። ኤስቢሲ በቆርቆሮሳዊ 2014 ዓ.ም በቱኒዚያ በተካሄደው ዲሞክራሲያዊና ነፃ ምርጫ አሸንፈው ወደ ስልጣን የመጡ መሪ ነበሩ። በሰሜን ኮሪያ 2 የአጫጭር ርቀት ተምዘግዛጊ ሚሳይሎችን መተኮሷን የደቡብ ኮሪያ ወታደራዊ ኃይል አስታወቀ። ይፋ በሆነው መረጃ መሰረት ሰሜን ኮሪያ ከተኮሰቻቸው 2 ሚሳይሎች መካከል አንደኛው 690 ኪሎ ሜትር ተምዘግዛጊ ነው። ሁለተኛው ደግሞ 430 ኪሎ ሜትር ርቀት ይምዘገዘጋል። ሁለቱም የወደቁት ባህር ውስጥ መሆኑ ተገልጿል። ይህ የሰሜን ኮሪያ እርምጃ በሚቀጥለው ወር ወታደራዊ ልምምድ እናደርጋለን ያሉትን ደቡብ ኮሪያንና ዩናይትድ ስቴትስ አሜሪካን አስቆጥቷል። በሌላ በኩል ሰሜን ኮሪያ ይህንን የሚሳኤል ሙከራ ያደረገችው የአቶም ጦር መሳሪያ ቅነሳን በተመለከተ የፒዮንግያንጉ መንግስትና የዩናይትድ ስቴትሱ የትራምፕ አስተዳደር በሁለቱ ሀገራት መካከል ተቋርጦ የነበረውን ድርድር ዳግም ለመጀመር እቅድ በያዘበት በአሁኑ ወቅት መሆኑ ነው። ይህ ዶይቼ ቬለ ዲደብሊው ነው። የምሽቱን ዜና ለማብቃት ርዕሰ ዜናዎቹን በድጋሚ ያሰማለሁ። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሐዋሳ ከተማ አስተዳደርን ጨምሮ የሲዳማና የሀዲያ ዞን ከፍተኛ ባለስልጣናትን ከኃላፊነት አገደ። በሙስና ወንጀል የተከሰሱትን የብአዴን ኢህአዴግ ከፍተኛ ባለስልጣናትን ጉዳይ የሚዳኘው ፍርድ ቤት አቃቤ ሕግ በተከሳሾች ላይ ያቀረባቸውን የሰነድ ማስረጃዎች በአማርኛ ቋንቋ ተርጉሞ እንዲያቀርብ አዟል። ይሁንና አቃቤ ሕግ እስካሁን ማስረጃው ባለመተርጎሙ ከዳኞች የተሰጠ ማስጠንቀቂያም ተከሳጽም ግን የለም። በሽብር ለተጠረጠረውና እስር ላይ ለሚገኘው ጋዜጠኛ ኤልያስ ገብሩ የዋለው ችሎት ዛሬ ፌዴራል ፖሊስ ቀጥሮ የጠየቀበትን ምክንያት እንዲያቀርብ ትዕዛዝ ሰጠ። አዛውንቱ የቱኒዚያ ፕሬዝዳንት ቤጅ ካድ ኤስቢሲ ከዚህ ዓለም በሞት ተለዩ። 92 ዓመታቸው ነበር። ዜናው አበቃ። የዓለም ዜና ያቀረበችልን አዜብ ታደሰናት ከዶይቼ ቬለ ዲደብሊው የሚተላለፍ